እውነትን መግለጥ ቀላል ነገር አይደለም። ዋጋ የሚያስከፍል ገንዘብ የሚያሳጣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል። እኔ አንድ ሰው መጥቶ ጀግናሽ ማን ነው ቢሉኝ አብይ አህመድን ነው የምለው። እኔ ሁለት መንግስት አይቻለሁ። ነገር ግን ከዚህ በፊትም ያሉትን ከኔ በፊት የነበሩትንም ሰምቻለሁ ታሪካቸውን። ነገር ግን እንደ አብይ አይነት የለም በእውነት። አንተ አብይ አህመድ ገና 1000 ዓመት መንገስ አለብክ። አንተ ዘመን በመኖሬ በጣም እድለኛ ነኝ። ጉድ ነው እና አንደኛ ዶክተር አብይ እግዚአብሔር ከሱ ጋር ስለሆነ ማንም አይቃወም እነግራችኋለሁ። ዶክተር አብይ ጴንጤ አይደለም። ዶክተር አብይ ኦርቶዶክስ አይደለም። ዶክተር አብይ ተጨፈጨፍን እንላለን፣ ግን እኛ እንጨፈጭፋለን። የሃይማኖት ተቋማት ተደፈረች እንላለን፣ ግን እኮ የውሸት መሸሸጊያ ደግሞ አድርገናታል። የጦር መሳሪያ ይዘን መደበቂያ አላደረግናትም። ሲተኩሱበት የማይተኩስ ሰው አለ፣ ሲገሉት የማይገል ሰው አለ። ወደ ራሳችን አይምሮ ተመልሰን ካሰብነው እኮ እውነት ተሰስተናል። ተኩሰን ተተኮሰብን፣ ገለን ተገደል። እባካችሁ የሃይማኖትን ተቋማት ለፖለቲካ ማስኬጃ አታርጓት። የመዳኛ ቦታ ናት። ጦርነትን አማራጭ አድርጋችሁ የምትፈልጉ ሰዎች ሌላ ቦታ ፈልጉ። ቤተክርስቲያናችን ፈውስን የምናገኝባት፣ ኃጢአታችን የምናራግፍባት እንጂ የወንበዴዎች ዋሻ አይደለች። ቤቴ የጸሎት ቤት ትባላለች። እናንተ ግን የወንበዴዎች ዋሻ አደረጋችኋት። ለያለ መድኃኒተ ዓለም ኢየሱስ ክርስቶስ እና ቤተክርስቲያንን የውሸት መደበቂያ የወንበዴዎች ዋሻ እናድርጋት። የድነት ቦታ ናት። አዎ ስተት የለም እያልኩ